የተለያዩ ቦታዎች ላይ ከዛ ውጪ እኔ ባጃጁ አዙሮን እዚህ ቦታ ላይ ምናልባት ምሳ ላይ የሚበላ ልታገኙ ትችላላችሁ አይደል ምሳ ላይ አተን ማለት ነው ምንድነው ያለው ስለው ስጋ ቤት ምናምን ከሆነ ምናልባት እንደ ሉኳንዳ ቤት ስጋ ቤት ከሆነ የሆነ ቦታ ላይ ሄዳችሁ ታገኛላችሁ ነው የተባለው እንደዚህ አይነት አይደለም ቀለል ያለ ምግብ እየተዝናናን የምንበላው አሪፍ የሆነ መናፈሻ ብሬክፋስት የሚባሉ ወይም ደግሞ ፋስት ፉድ የሚባሉ ምግቦች የሏችሁም በደንብ አድርገው በየአይነት ብንፈልግ በየአይነት እንደው አላገኘውም እኔ ምክንያቱም በጣም ፈልገን ሄደ ነበር ሰው ነጋዴ ነው ሰው ቀለል ያለ ምግብ መብላት ይፈልጋል ሁሌ ቁርጥ በቃ ትልልቅ አቅም ያላቸው ሆቴል ያላቸው ሰዎች ብቻ ናቸው የሚሰሩትና ክቡራን ተመልካቾች ይሄንን ይያልኳችሁ ማለት ነው ድሬዳዋ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ ማስታወቂያውን እኔ በነፃ መስራላችሁ በጣም ራሴ ሄጄ የተንከራተትኩበት ያንገበገበኝ እኔ እዛ ቦታ ላይ ማለት ነው አንድ ሳምንት ቆይቼ ነው የመጣሁት ኦልሞስት 6 ቀን 7 ቀን ቆይቼ ነው የመጣሁት 6 ቀን 7 ቀን ቆይቼ ስመጣ ምግብ ለመፈለግ 2 እና 3 ባጃጅ ይዤ ሄጄ ታጉዤ ነው እዛም ሄጄ ስበላ ወይ ፓስታ ፍርፍር ነው ወይ ደግሞ ፓስታ ነው ወይ እንጀራ ፍርፍር ነው ወይ የኔ ተባልኩት በርገርና ፒዛ ለመብላት ቀን 7 ሰዓት ላይ ሲሄድ ማታና ቶሎ ነው ያሉኝ በጣም ብዙ ጊዜ ለዛ ድሬዳዋ ላይ ማለት ነው በጣም ብዙ ጊዜ የተለመዱት ምግቦች ስትሬት ፉድ የሚባሉ ናቸው ማታ ላይ የሚሰሩ እርጥብ ሊሆን ይችላል የተለያዩ በድንች የሚሰሩ ነገሮች በርገርና ፒዛም ከሆነ ራሱ ማታ ነው የተለመደው ስለዚህ ቀን ላይ ምን እንብላ ድሬዳዋ ላይ ለመጎብኘት መተን ስለዚህ ጥቆማ የምጠቁማችሁ ሰዎች ድሬዳዋን የምትመለከቱ ሰዎች ካላችሁ ድሬዳዋ ላይ አሪፍ ቁርስ ቤት ክፈቱ ቤቱን አሳምሩት ጽድት አድርጉት በጣም ጽዱ ነች ኮሪደር እየተሰራ ነው በጣም የፍቅር ሀገር ነች በየቦታው በጣም አሪፍ ነው ግን ጉድለቶች አይቻለሁ ይሄን ስላችሁ ስራ ያናናኩኝ ወይም ደግሞ ድሬዳዋን ዝቅ ያደረኩኝ አይደለም ቤቱን እናሳምረው ከፍትፍቱ ፊት የሚባል ነገር አለ ጽዳት ያላየኋቸው ምግቦቶች አሉ ምግብ ቤቶች አሉ ችግኞች አርጉ አትክልቶች አድርጉ ቤታችሁ ላይ ወንበራችሁን አሳምሩት ምክንያቱም እኛ እዛም እንሄደው ድሬዳዋ የምንመጣው እዛም ራሱ ካፌው ላይ ራሱ መዝናናት አለብን ካፌያችሁ ደስ ሊለን ይገባል ስለዚህ በጣም የፍቅር ሰዎች ናችሁ በጣም እንግዳ ተቀባይ ናችሁ ስለዚህ ለራሳችሁ ስትሉ ነው ምግብ ቤቱን የምታስተካክሉትና ቤቱን አሳምሩት እስኪ ጸዳ አድርጉት ቀለም ይቀባ ምናም ያየሁትን ነው ይቅርታ አድርጉልኝና እዛ የታዘብኩትን ነው ጋላችሁና ይሄን አድርጉ ቡና ላይ ልምጣላችሁ በጣም ብዙ ሰዎች ማለት ይቻላል ቡና ሱሰኛ ናቸው ቡና የተጠመደ ሰው ነው ያለው እኔ እንኳን ራሱ አዲስ አበባ ላይ ቡና ልጠቀም እዛ ክፍለ ሀገር ሲሄድ ግን ቡና ደስ ይለኛል ምክንያቱም ለመጎብኘት ለመንቀሳቀስ ጀስት ኢንጆይ ለማድረግ እስከሆነ ድረስ የሆነ ቦታ ላይ ቡና እንጠጣ ተብሎ እኔ ጋር ሄዱ ለምሳሌ 2 ሰዎች ነበሩ 2 የሥራ ባልደረቦችና ጓደኞቼ ነበሩ እኔ ጋር አብረውኝ ማለት ነው ስለዚህ እነዚህ ሰዎች ለማዝናናት ስፈልግ ቡና ፍለጋ ስቃይን የበላሁትና እነዚህ ሰዎች ቡና ካልጠጡ ያማቸዋል በቃ ቡና ፍለጋ ሄድ በየቦታው ሄድ እዚህ ቦታ ቡና አለ ይሉናል ቡና ሄድንና በነገራችን ላይ ቡና ቀርቷል ቡና ሶፊት ነው የሚቀዳው ክቡራን ተመልካቾቼ ቡና ድሬዳዋ ላይ ያደረጋችሁልኝ ሁላችሁንም ማለት አይደለም ቡና ቀርተው ከውስጥ ይዘው መጡ እንደዛ አይደለም እንደዛ እኮ አይደረግም ቡና አጨሱት ከነጭሱ አምጥላቸው ሰው ደስ ይበለው ፊለፊታቸው በጀበና ዛው ቀዱላቸው ፊለፊታቸው በየውስጣው አይቻለው ጥቁር ቡና የሚባል አይቻለው በነጩ የሚባል አይቻለው ለምሳሌ ድሬዳዋ ላይ በነጩ የሚባለው ቡና ወተት ተጨምሮበት ነው በጥቁሩ ከሆነ ደግሞ ራሱ ቡናው ነው የሚያመጡላችሁ በብርጭቆ የሚባል አለ ቡና በስኒ የሚባል አለ ቡና መሸጣቸውን እንጂ ምናልባት የድሬዳዋ ሰዎች ይቅርታ አድርጉልኛ ለምዳችሁት ሊሆን ይችላል ቡናው ግን ከውጭ ከሌላ ቦታ የሚመጡ ሰዎች የሚያጉመተምቱትን ድሬዳዋ ላይ ቡና የለም ምግብ የለም የሚሉትን ሹክሹክታ እኔ ራሴ ግልጽ ስለሆንኩ ነው እየነገርኳችሁ ያለሁትና ድሬዳዋ ያላችሁ ሰዎች በአነስተኛ ካፒታል ካፌ መክፈት እንደሚቻል ኮፊ ሃውስ መክፈት እንደሚቻል በጣም በርካታ ቪዲዮዎችን ሰርቻለሁ እኔ ማገዝ ካለብኝ ስልክ ቁጥሬ ስላለላችሁ ባዮ ላይ ማለት ነው ይዛችሁ አማክራችኋለሁ ችግር የለም በነፃ እንዴት እንደምትሰሩ ስለዚህ እነበርና ድሬዳዋ ላይ በጣም ፉላቸው አሪፍ ስለሆነ ፉላቸው ታዋቂ ስለሆነ ፉላቸው በቲክቶክና በሶሻል ሚዲያ ስለተለቀቀ ሁሉም ሰው ከአዲስ አበባ ሲሄድ ግር ብሎ ፉል ያለው ቁርስ ያለው አሸዋ ሜዳ ብቻ ነው ስለተባለ ሁሉም ሰው በወረፋ ቦታታ እስከምታጡ ድረስ ፉል እዛ ይሸጣል ለምን ነው ሌላ ቦታ ላይ በወረፋ እዛ እየተሸጠ ለምሳሌ አንድ ሴትዮ ነበረች አሉ እዛ አሸዋ ተራጋ የምትሸጥ ማለት ነው የሷ ነው አሪፍ ይባላል ከሷ ጎንም ያለችው አሪፍ ነች እኔ የሶስት ሰዎችን መደዳውን ቀምሻለሁ የተለየ ነገር አትሰራም እሷ ከሷ ልምድ መቅሰም ይቻላል ምንድነው የተለየ የምታደርገው ነገር ስለዚህ
ተመሳሳይ ነገሮችን መጀመር ሌላ ቦታ መጀመር ትችላላችሁ ድንች በሰላጣ ሳምበዲ ቴቴ የምትባል ሴት የሆነ ቦታ ናት ያለችው አላችሁ እዛ ቦታ ድረስ 3 ባጃጅ ይዘን ቴቴ የምትባለው ዋጋ ድንች በሰላጣ የምትሰራው ዋጋ ሄድን ስንሄድ ግን የተለየ ነገር አይደለም የምትጠቀማቸው ነገሮች አሉ እሷን በነገራችን ላይ እሷንም